الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم فصل كفل ማለት ነው። في أركان الإسلام في الأركان ማዕዘኖች ወይ ምሰሶች الصلاة የሰላት ምሰሶች ምሰሶ ወይም ደግሞ ቤዝ ማለት አርካን ማለት አንድ ነገር መቆም አሁን ለምሳሌ አንድ ቤት አርካኑ ምንድነው ከተባለ ይሄ መሰረቱ ቤዙ ነው ከታች ያለው ማለት ነው። ስለዚህ አርካን ማለት የሰላት አርካኖች ቤዞቹ መሰረቶቹ ማለት እነሱ ከሌሉ ሰላቱ ማይሟላበት ማለት ነው። አርካኑ ማዕዘኖች ወይ ምሰሶች الصلاة የሰላት 17 ናቸው። الأول የመጀመሪያው النية ንያ ነው። አንድ ሰው ንያ ሳይኖር ሰላት ቢሰግድ ተቀባይነት የለውም ማለት ነው። الثاني ሁለተኛ ተክቢረቱ الإحرام ተክቢረቱ الإحرام ማለት የመጀመሪያው ተክቢራ አላሁ አክበር ብለው ሲጀምር ያለው ተክቢረቱ الإحرام ይባላል። ተክቢራ ማለት ማተለቂያ ማለት ነው። الإحرام ማለት ሐራም የምታደርግ ማለት ነው። ለምንድነው ተክቢረቱ الإحرام የተባለው ከተባለ ሐራም የምታደርገው ማተለቂያ ማለት ነው ትርጉሙ። አንድ ሰው ለምሳሌ ከሰላት በፊት መብላት መጠጣት መናገር ሐላል ነበር ይፈቀድለት ነበር ግን ያን ተክቢረቱል ኢሕራም ሲጀምር አላሁ አክበር ሲል ይውላ ነገር ሐራም ይሆንበታል። ለዛ ነው ተክቢረቱል ኢሕራም ሐራም የምታደርገው ማተለቂያ የሆነች ተክቢራ ማለት ማተለቂያ አላሁ አክበር ማለት ነው። ተክቢራ ማለት አላህ ትልቅ ነው ማለት ነው። الثالث ሶስተኛ القيام መቆም ነው። አላ ላይ القادر በቻለ ሰው ላይ ፊ الفرض በፈርድ ሰላቶች ላይ በቻለ ሰው ላይ መቆም ነው። ሱናው ግን ቁጭ ብሎ ቢችልም ቁጭ ብሎ መስገድ ይፈቀድለታል አጅሩ ነው እንጂ የሚቀንሰው። ስለዚህ የቻለ ሰው ግን መቆም በሱ ላይ ግዴታ ነው። አርካን ያን ሰላት መሰረቱ ነው ማለት። الرابع አራተኛ ቂራአቱ መቅራት ነው። الفاتحة ፋቲሐን ሱረቱል ፋቲሐን መቅራት ነው። አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ብሎ ማለት ነው። ፋቲሐ ማለት መክፈቻ ማለት ነው። ሰላት በሷ ስለሚከፈት ቁርአን በሷ ስለሚከፈት ፋቲሐ ተባለች ማለት ነው። አልኻሚሱ አምስተኛ ሩኩዕ ማድረግ ነው። ጉልበት መያዝ ሩኩዕ ይባላል። ይህንን ማድረግ ነው። አሳዲሱ ስድስተኛ አጡማእኒነቱ መረጋጋት ነው። ፊህ በሱ ላይ በሩኩዕ ላይ መረጋጋት ፍጥን ብሎ ከሩኩዕ ብድግ ማለት የለበትም። ይህ አይቻልለትም። ሰላቱ ተቀባይነት የለውም። ትንሽ መረጋጋት አለበት ቢያንስ ሱብሓነ ረቢየል ዐዚም እስከሚል ድረስ። አሳቢዑ ስድስተኛ አልኢዕቲዳሉ መቆም ነው። ቀጥ ማለት ነው። ተነስቶ ከሩኩዕ ተነስቶ ቀጥ ብሎ መቆም ነው። አሳሚኑ ስምንተኛ አጡማእኒነቱ መረጋጋት ነው። ፊህ በሱ ውስጥ በመቆሙ ላይ ካቆመም በኋላ ረጋልን ወደው ቆም ብሎ ጅልጥ አድርጎ መመለስ የለበትም ማለት ነው። እሺ አታሲዑ ዘጠነኛ ሱጁድ ማድረግ ነው። መራታይን ሁለት ጊዜ ሱጁድ ማድረግ አርካን። አልዓሽሩ አስረኛ አጡማእኒነቱ መረጋጋት ነው። ፊህ በሱ ላይ በሱጁድ ውስጥ መረጋጋት ነው ማለት ነው። እሱም ካልተረጋጋ እንደ ርኩዕ ማለት ነው። አልሓዲ ዓሸር 11ኛ አልጁሉሱ መቀመጥ በይነ መካከል አሰጅደተይን በሁለቱ ስጁዶች መካከል ሰጅደተይን ስጁዶች ማለት ሁለት ስጁዶች ሰጅደተይን ይባላሉ። በሁለቱ ስጁዶች መካከል መቀመጥ ነው። እሺ ሌላ አሳኒ ዓሸር 12ኛ አጡማእኒነቱ መረጋጋት ነው። ፊህ በሱ ውስጥ በርኩዕ ውስጥ መረጋጋት በስጁድ ውስጥ መረጋጋት ነው። الثالث عشر 13ኛ التشهد ተሸሁድ الآخر የመጨረሻው የሁለተኛው ተሸሁድ አተሕያቱ ምንለው የመጨረሻው። የመጀመሪያው ግን ይሄ አርካን አይደለም ዋጅብ ነው ማለት ነው። አሁን ለምሳሌ የሁለተኛውን ተሸሁድ ረስቶ ቢነሳ አንድ ሰው ከቆመ በኋላ ቢያስታውሰው አይመለስም ለሁለተኛው ተሸሁድ በዛው ይጨርስና መጨረሻ ላይ ሁለት ስጁዶችን ስጁደ ሰህው ይባላሉ። ሁለት ስጁዶችን ይሰግድና ያሟላል ይጨርሳል ማለት እንጂ ተሸሁዱን የሁለተኛውን ተሸሁድ አይደግሞም። የመጨረሻውን ተሸሁድ ግን ከረሳ ግን ግዴታ የመጨረሻው ተሸሁድ ዋጅብ ነው እንትን ነው አርካን ነው ማለት ነው። አርካን ማለት ራሱን መመለስ ያለብን ነገር ማለት ነው። الرابع عشر 14ኛ القعود መቀመጥ ፊ በሱ ውስጥ መቀመጥ ተሸሁድ ቆሞ ማድረግ አይቻልለትም። الخامس عشر 15ኛ ሰላዋት ማውረድ على النبي በመልእክተኛው ላይ ሰለላሁ ዐለይሂ ወሰለም ፊህ በእነሱ ላይ ሰላትና ሰላም ይሁንና ፊህ በሱ ውስጥ በተሸሁድ ውስጥ ሰላዋት ማውረድ አለበት። ይህም አርካን ካላወረደ ሰላዋት ካላወረደ ድጋሚ ማውረድ አለበት ሰላቱን ይደግማል ማለት ነው። አሳዲስ ዓሸር 16ኛ አሰላሙ ዓለይኩም ማለት መጨረሻ ላይ። አሳቢዐ ዓሸር 17ኛ አታርቲቡ ማከታተል ቅደም ተከተሉን መጠበቅ ከስጁድ በፊት ሩኩ ማድረግ አለበት ምናምን ቅደም ተከተሉን መጠበቅ አለበት ማለት ነው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك